ለአነጻጻሪ ጥያቄ ልጠይቅሽ ነው እንዳይደብርሽ። የቄሮም የቀሪ መሪ ነበርኩ ነኝ። ለሚቀጥለው ላምቤ አብሽር። የኦሮሞ ሕዝብ ከሚያከብራቸው በዓላቶች ውስጥ በጣም የምትወጁ በዓል ሬቻ። ለመጨረሻ ጊዜ ሬቻ ያከበርሽው የዛሬ ስንት ዓመት ነው? 2019 ከሆራ ፊንፊኔና ከቢሾፍቱ ሬቻ በጣም ደስ የሚል ሼቱ ነው። ቢሾፍቱ ሆራ ፊንፊኔ ተገኝቼ አላውቅም። እኔ ከወጣ በኋላ ስላከበራችሁ ቢሾፍቱ። እሺ ጂጂ አቋም የላትም ባይ መልስሽ ምንድን ነው? አለኝ። ባለፈው ስለ ሌዝቢያንነት ለማስተባበል ሞክረሽ አንድ የሰራሽው ቪዲዮ አለ። በሱ ጉዳይ ማብራሪያ ትሰጪኝ? ምንድን ነው የተፈጠረው? ምን ለማለት ፈልገሽ ነው ሰዎች በተሳሳተ መንገድ የተረዱሽ? ይህ ህዝብ አንድ ቀን በትክክለኛ ተረድቷል። የእሱን ሀሳብ ማታራምድ ከሆነ ሁል ጊዜ ለዚህ ህዝብ አንተ ስተተኛ ነው። ስለዚህ አሁን ጂጂ በቆምኩበት መንገድ ልክ ነኝ ነው የምትዩ? ልክ ነኝ። የሰው መብትሽ ነው አክቹዋሊ በግልሽ። እሺ የሰው መብት ታከብራለህ። ስለዚህ ሌዝቢያንነትንም ቶሎሬት ታደርጊያለሽ? ያላችሁ ልጅ አከብርላችኋለሁ። አይደለም ሌዝቢያንነት ለምን እኔ ከአህያ ጋር አይዳረጉም? አያገባኝም። የኔ ጉዳይ አይደለም። አከብርላችኋለሁ። እሺ በኢየሱስ ጌታ በኢየሱስ ኢትዮጵያ እንደመጣሽ ማየት የምትፈልጊው ሀገር ኢትዮጵያ ናት አይደል እንዴ? ኖ ኢትዮጵያ ውስጥ ካሉ ከተሞች ጋይስ ታይሚንግ ታሸነፍሽ የምጠይቀኝ እሷ ነች። ጅማ አልፈልግም ጋይስ ጅማ አሁን አንቺ ነሽ መጠየቅ የምትችይው። መቀሌንማ ማየት ፈልጋለሁ፣ ግን እፈራለሁ በጣም ነው። በደንብ ስንታረቅ ኦኬ። አንቺ መጠየቅ ትችላለች። ኦኬ እንዳልክ የብልጽግና ደጋፊ ነህ ይሉሃል፣ ወይንም ደግሞ ብልጽግና ነህ ይሉሃል። እውነት ውሸት? ጥሩ ሲሰራ ደስ የሚለኝ ሲያጠፋ ግን የምቃወም ሰው ነው እንጂ ቋሚ ደጋፊ ግን አይደለም። እንደ ማንኛውም መንግስት ነው፣ ስርዓት ነው። አዎ ስርዓት ነው። ካጠፋ ልክ ነው ትቼ እናገራለሁ። ጥሩ ሲያወራ ጥሩ ሰርቷል አለው ስርዓቱን። ፐርሰናሊ ግን ሰዎችን አልናገርም። ስርዓቱን ኦኬ። ባለፈው ኢትዮጵያዊ ማለት በጨቋኝ ኢትዮጵያዊ ያለህ አመለካከትና አሁን አንተ የምታስባት ኢትዮጵያ ያለች ወይስ ያለፉትን ኢትዮጵያዊነትን ይህን አጽኛውም ለምሳሌ በፖለቲካው የአህዳዊ አጼዎች ወይም ደግሞ የአንድ አስተሳሰብ አመለካከት ያላቸው ግሩፖች፣ ስርዓቶች ብለን ነው የምንፈርጃት። ያንተ ኢትዮጵያን አንተስ እንዴት ነው የምታስባት? ያለፈውንም የሚቀጥለው የሚመጣው አሁን ባልሽው መሰረት ከሆነ ያለፈውን ኢትዮጵያ በአይኔ ስላላየሁ በዘመን ስላልደረስኩ ዲፋይን ማድረግ አልችልም። ግን አሁን ያለችው ኢትዮጵያ ብትሆን ብዬ የምመኘው ሁሉም ሰው በማንነቱ ተከብሮ፣ በማንነቱ ተወዶ፣ በቋንቋው ተከብሮ፣ በባህሉ ተከብሮ፣ አንዱ ያንዱን አክብሮ፣ አንዱ ያንዱን ወዶ፣ ሁሉም ተስማምቶ ሬቻም፣ አሸንዳም፣ ጫምባላላም፣ ጊፋታም እኩል የሚከበርባት ሀገር፣ ማንም ሳይበልጥ ማንም ሳያንስ፣ ሙስሊሙም፣ ኦርቶዶክሱም፣ ፕሮቴስታንቱም ሁሉም የራሱን ባህልና እምነት እሴት እያከበረና እያስከበረ የሚኖርባትን ኢትዮጵያ ማየት በጣም ነው የምወደው። ኦሮሞ የታገለበትን የኦሮሞን ጥያቄ ታምንበታለህ? አጫሉ በእርግጥም አዎ። ምክንያቱም ይሄ ሁሉ ህዝብ ይሳሳታል ብዬ አላስብም። ኦሮሞ ጥያቄ ያለው ጥያቄ ይሄ ነው ብሎ ታግሏል ላለፉት ረዥም ዓመታት። ለምሳሌ ኦነግ የምንለው ፓርቲ ላለፉት 50 ዓመታት ለኦሮሞ ህዝብ ነፃነት ሲታገል የኖረ ፓርቲ ነው። አሁንም አቋሙ ላይ መችሽ ይችላል፣ አመለካከቱ ላይ መችሽ ይችላል፣ መብትሽ ነው። ግን ህዝቤ ለሚለው የቆመ ፓርቲ ነው፣ እየታገለ ነው፣ ታግሏልም፣ መብቱ ነው። ቁጭ ብላችሁ ለምታ 12 አበባ ስጡ። ቻለንጀኛ እኮ እያወራንም እየተጫወተ 12 አበባ ሀቱ 12 አበባ 12 አበባ አፍትኖት አሁን ባለው
12 አበባ አሁን ባለው የኢትዮጵያ ፖለቲካ 12 አበባ አይሞላም። ከዚህ በኋላ አሁን ባለው ይሞላል ወይ እንዳልክ ተበላው። እሺ ፋፊዬ ቴንኪው በጣም። አሁን ባለው የኢትዮጵያ ፖለቲካ በተለይ በሰሜኑ ያለ አመለካከት አለ በፋኖ ላይ ፋኖና የፌዴራል አሁን ባለው ፖለቲካ አንድ ሀሳብ አለኝ። ብረት ችግር ፈቶ አይቼ አላቅም። መሳሪያ ችግር አይፈታም፣ ነገር ያባብሳል። ስለዚህ ሁለቱም ወገን ቁጭ ብለው ቢነጋገሩ መሀል ላይ ምስኪኑና ድሃው ባያልቅ፣ ማንም ንጹህ ሰው አይሙት፣ ማንም ጥይት በጆሮ ላይ አይሂድ። በቃ ኢትዮጵያ ውስጥ በቃ መሳሪያ ድምፅ መስማት በጣም አስጠላ፣ ይደብራል። ላለፉት ምናምን ዓመት መሳሪያ እየሰማን ነበር። የዛሬ 4 ዓመት አሁን ነው የበረደው የትግራይ ቁስል፣ እንደገና ሌላ ቁስል። በቃ መሳሪያ ድምፅ በቃ እኔ ይቅርታ፣ እኔ ድሃው እንዲሞት አልፈልግም። ማንም ድሃ ወጥቶ ይግባ በሰላም። በዚህ ነው የምስማማው። መሳሪያ የችግሮች ሁሉ መፍቻ ሆኖ አያውቅም። በእኔ ግምት ይበቃል፣ ጦርነት ይበቃኛል መሰል። እኔ እንግዲህ እንደዛ ነው የማስበው። በቃ በቂ ነው። ምን ያደርጋል? አሁን እኮ የትግራይ ቁስል ከበረደ ገና 2 ዓመት አይሆንም። አሁን ገና ተቃቀፉ እኮ ተሳሳሙ እኮ ይሳሳማሉ። አሁን ሩቅ አትሂጂ ከተጋደሉ በኋላ ስለዚህ ብረት ሆነ ብረታችሁ ወደ ሰገባችሁ መልሱ። ጀግኖች ትከሻችሁን ሌላ ቦታ ተለካኩ። በዳያ ቁስል ላይ ትከሻ አትለካኩ። ሌላ ቦታ ሄዳችሁ ተለካኩ። ደስ የሚለኝ ይሄ ነው። በቃ ደቡብ ኢትዮጵያ እንበለው መቼስ ሁሉንም ጠርተና አንድ ያለ ከምባታ፣ ሲዳማ የተለያየ ብሔር ስላለባት አይ ቲንክ ጦርነትን ደጋፊ አይደሉም። በማውራት የሚያምኑ ናቸው ምናምን ነገር እና ትንሽ ደቡብ አካባቢ ደቡብ ኢትዮጵያ ይህ አስተሳሰባቸው ለሌላውም ኢትዮጵያ የሚሰጠው ጥሩ ነበር። እኔ ግን የደቡብ አይነት አመለካከት ነው ያለኝ። እኔም ራስ በጦርነት አላምንም፣ አልወድም ማለት ዝም ብለን ነው የምንተላለቀው ነው ብዬ የምለው። ሌላው ለአንድ ቀን ወይንም ደግሞ ለሚቀጥል ለሳምንት ምን ሊሆን የኢትዮጵያ ፕሬዚዳንት ብትሆን ምን ጥያቄ ማስመለስ ትፈልጋለህ? ዋይነት እንጂ እኔ እንደዚህ ጥያቄ ሞዶ ጥያቄ ነው። ሀገሪቱ ብትሰጠኝ በእጄ ብትወድቅ ችል ሀገር በእጄ ብትወድቅ መልስልኝ። የሚሸነፍ ጥያቄ ይቺ ነው የምመልሰው። ደስ ብሎኝ ነው የምመልሰው። የሀገሪቱ መሪ ብሆን አሁን ሀገሪቱን አሳልፈው ቢሰጠኝ ብልጽግና ፓርቲ ቢሰጠኝ በጣም ወሳኝ ነገሮችን አደረገው። አንደኛ ይህ ህዝብ እንደዚህ የሚነካከሰው በብሔር የሚሰዳደበው የሚነቋቆሰው የሚበላለው ጠንቋይ ቤት የሚሄዱ አንዱን ለመድፋት እንጀራ ቀብቶ አመድ ነስንሶ አሸዋ በተነው አይጥ ገንዞ ሀብታም የሚሆነው ጫ ስለሆነ የዚህ ሁሉ ችግራችን መነሻ ድህነት። ሲጀመር ገንዘብ ያለው ሰውን ቼክ አያደርግም። የኢትዮጵያ ህዝብ በተቻለው መጠን ሀብታም እንዲሆን አደርጋለሁ። በቃ እንደውም ከውጭ መንግስት ተበድሬም በየወራ አካውንታቸው ላይ እንዲገባ አድርጌ ሀብታም አደርጋለሁ። አንድ ሁለተኛ መከባበር የሚባለው ነገር እዚህ ሀገር መስፈን አለበት። በተለይ በሀሳብ ልዩነት የግድ ባይዜ መስማማት የለብንም። የዚህ ሀሳብ ታደርጋለህ? አዎ የግድ እኮ መስማማት የለብንም እኮ ጂጂ። ካልተስማማን የዚህ ሀገር ጦርነት እኮ ግዴታ ነው። እኔና አንቺ መስማማት አለብን ጂጂ። የለብንም እኮ ባለመስማማት ውስጥ ግን እንቀጥላለን። እንዴት በእኔ ሀሳብ አታምንም? ይሄ ነው የዚህ ሀገር ችግር። የሆነ ሃይማኖት ተነስቶ የኔን ካልተከተልክ ሲኦል ትገባለህ ይላል። በምን አውቃለሁ? አራት አበባ ልጆች ሞልቶናል። እኔ ሳልጠይቅ 4 አበባ ሞልቷል። ጋይዝ እኔ አልጠይቅም። እኔ ቴንኪው 4 አበባ ደስጣችሁ አመሰግናለሁ። ቴንኪው። ሶስተኛው እዚህ ሀገር ላይ ማድረገው ነገር በእናንተ ጊዜ ዲያስፖራ፣ በተለይ ለዲያስፖራ ወይም መልዕክት አድርሽ በ19 ምናምን የዛሬ 20 ዓመት ስታክ ያደረጋችሁ ዲያስፖራዎች ለዲያስፖራ ወይም መልዕክት ደብል ይጨምራል። አዎ አምሶሪ ሴዲስ ላንቺም ነው ዲያስፖራ የዛሬ 20 ዓመትና 30 ዓመት ሄዳችሁ ስታክ ያደረጋችሁ አሁንም ቲቪ ማን አንድ ዓመት ግን ይቀረኛል። ስቶቭ ማለት ነው ላይፍ ቲንኪ ማማዬ 2000 ሙላ እስሙቲ ከማው ያዙት ላይፍ ያዙት ማይ ፋሚሊ ጋዝ ደብ ሳሚ 3000 ነች በስበስ ተለበይ ጋዝ ደብል ነው።
ወይም እንዳልካቸው መንግስት ነበርኩኝ እኮ ችግር የለውም። ከአንቺ በላይ መንግስት ኢሳሚ ቴንክ ዩ። ማንኛውም ለዲያስፖራ መልዕክት አድርጊ። ዲያስፖራ ለዲያስፖራ እንኳን ዲያስፖራው ሳሚ ሚኪ ቴንክ ዩ። መታማት ያለበት ስለሆነ ዲያስፖራው ጨርስ 20 ዓመት በፊት የወጣችሁ 30 ዓመት የሆናችሁ ስታክ ያደረጋችሁ አሁንም ቴሌቪዥን የምናይ ስቶቭ ያለንም አይመስላችሁ፣ ሲኤንኤን የምናይ አይመስላችሁ። አንዱ ዲያስፖራ ባለፈው ደውሎ የዛሬ ዓመት የወጣኩ ጫማ ልላክልህ አለኝ። 20 ቁጥር ነው አሁን የምታደርገኝ አለኝ። አስቢ፣ እግሬ እንኳን የሚያድግ አይመስሉ። የሆነ ሰዓት ላይ ስታክ ያደረጋችሁ ዲያስፖራዎች ተንቀሳቀሱ። በቃ አሁን ያለው ጄኔሬሽን አይሰማም። ምክንያት ካለ ከቻልክ መድኃኒት ላክ። መድኃኒት የለም ሀገሪቱ ውስጥ በቂ መድኃኒት። ከቻልክ አዋተ ትምህርት ቤት አስገንባ። ገጠር ውስጥ ከወጣበት ማህበረሰብ አዋተ ቆንጆ ትምህርት ቤት፣ ቆንጆ መዋዕለ ሕጻናት። አትነዝንዝነ እየወጣ እንድንጋደል ሜሴጅ አትንገር። ከቻላችሁ ቆንጆ የንግድ ማዕከል ምናምን ገንቡ። መንግስትን ጠይቁ። መንግስቱ ከፈቀደ እናንተ ለህብረተሰቡ የሚጠቅም ነገር ዘይት የለም ስኳር የምታስገብ ሌላ ነገር አድርጉ እንጂ እስታክ አድርገህ የዛሬ 30 ዓመት ወጥተህ የዘነበ ዘካርያስ ልጅ አንተ በያፓ ጊዜ ወጥተህ የኔን ትውልድ ቃታ ታሳስባለህ። አንተ በያፓ ጊዜ ወጥተህ የኔ ጄኔሬሽን ቃታ ይሳሳል። ቀነኛ የኔ ትውልድ መሳሪያ ይበቃዋል። ባለፈው 4 ዓመት መሳሪያ ሲይዛችሁ አጋድላችኋል። ይህን ጄኔሬሽን በእናንተ ጦስ የያፓ ትርፍራፊዎች፣ ይሄ እናንተ ጦስ ነው ሀገሪቱን እያባላ ያለው። ልቀቅ ይህን ትውልድ በኢየሱስም ህዝቤን ልቀቃለን። ፓስተር ህዝቤን ልቀቅ። ለምንድነው ሰላማዊ ሰልፍ የማይደረገው? ለምንድነው እናንተ ወጣችሁ? አሁን እንዳልክ የተናገርከውን ነገር እውነቴን ነው። ህዝቡ ይሄ ስርዓት ተስማምቶኛል ካለ ለምነው ወጣችሁ ሰፖርት የምታደርጉ? ለምንድነው ወጣችሁ በዚህ ዲያስፖራው ለምን አትከሱትም? ምንም ተስማማችሁ ልቀቃ። ለራሱ ሆመለስ ነው እኮ ደግሞ ወይ እኮ ጥሩ ነገር ማድረግ ወይ ቤተሰቡን አልቀየርም። አትሊስት ለማህበረሰብሽ አታርጊ ምንም። ለዚህ ትውልድ መሳሪያ መግዣ ትልቂያለሽ። መሳሪያ መግዣ ቢዚ እኮ የመጨረሻ እኮ ጭካኔ እኮ። በዚህ ሰዓት ለዚህ የሚያስፈልገው መድኃኒት ነው ወይስ መሳሪያ ነው? የዛሬ 3 ዓመት ኢንሱሊን የሚባል መድኃኒት የስኳር መድኃኒት ገበያ ላይ ጠፍቶ ሀገር እየታመሰ ነበር። መድኃኒት የሚባል ነገር ጠፍቶ የሰርጀሪ መሳሪያ የለን፣ በቂ ሆስፒታል የለን፣ በቂ ዶክተር የለን፣ በቂ መላካን ግን አለን እንደ ሀገር፣ በቂ ነገረኛ አለን፣ በቂ ሌባ አለን፣ በቂ ሙስና የሚበላ አለን፣ በቂ የተማረ ሰው የለን፣ በቂ ኢንጂነር የለንም፣ በቂ አስተዋይ የለንም። ተሳዳቢ ማዚህ ብለ ኢሳሜ ላይ ካጠፋው በዚህ ንግግር ሁላችሁንም በጣም ነው የማመሰግነው። አሁንም እቀጠቅጣለሁ፣ ትጠየቃለህ። በጣም ብዙ ማውራው ሰው ነኝ። ዝም ካላችሁ ግርማ እንዳልካቸው ዘነበ ዘካርያስ ይባላሉ። አጠይቅኝ በቃ ተኛው። አሸነፍኩ እንዳል አሸነፍ ያለ ውሃ እየጠጣህ እያለ ነው። ውሃ ጠጣ። በጣም ብዙ አወራ። ትክክል እኮ ነው። እውነቱን እኮ ነው። ኦኬ ካሉት የብልጽግና ብልጽግና አይደለ እየመራ ያለው በዚህ በ5 ዓመት ውስጥ መርቶ ጥሩ ለውጥ አምጥቷል የምትለው የአማራ ነው፣ የኦሮሞ ነው፣ የትግራይ ጦርነት ላይ ነበረው፣ ኦፍኮርስ የሲዳማ ነው፣ የሶማሌ ነው። የትኛው ነው ለአንተ በዚህ ጦርነት ውስጥ ሁሉን ነገር ችሎ ተሸክሞ ኢትዮጵያ በዚህ ላይ ያለች ግን ይህን ያለ ለውጥ አምጥቷል የምትለው አንድ የትኛው ብልጽግና ነው? ሁለተኛ ደግሞ ከሰሩት የተወሰኑትን የምታውቀው ነገር ካለ? ያው ሀቅ ነው አይደል? ሀቅ ብሄር የላትም። ስለዚህ እውነት ራሷን የቻለች ነች። እውነቱን ለመናገር ባለፉት 4 ዓመታት ላይ ከስራ ይልቅ መነቋቋሩ የበዛበት ዓመት ነው። ሁሉም ክልል ላይ በመግለጫው ላይ የተሰዳደበ ክልል ነበር። በመግለጫ ኦፊሻሊ ያው አንቺ ካላወቅሽ ብዬ ነው እንጂ ኦፊሻሊ በመግለጫ ሲሰዳደቡ የነበሩ የክልል ፕሬዚዳንቶች ነበሩ። ህዝባቸውን የተመረጡበትን ቼክ ያላረጉ ትራክተር ሲያስፈልግ ታንክ ያስገቡ፣ ስንዴ ሲያስፈልግ ጀት ያስገቡ፣ መድኃኒት ሲያስፈልግ አሁን እሱ ሳይሆን ለውጥ አለ የምትለው ጥሩ ተሰርቷል የምትለው ኦሮሚያ ክልል ላይ ባይዘው ኦሮሚያ ክልል አሁን ባለው ስታተስ በግብርናውም ውጤታማ ነው። እንደ
እንደገና ደግሞ በተለያዩ ስራዎች ላይ በጣም ነው። አሁን ደቡብ ከሄድሽ ገና ክልል የተከፋፈለ ነው። አሁን አዲስ ክልል መርጅ ተደርጓል። ላስት የዛሬ 15 ቀን የደቡብ ሁለተኛው ክልል ወላይታን፣ ከምባታን፣ ጌዲዮን ምናምን አርባ ምንጭን ጨምሮ ምናምን አንድ ክልል መርጅ ተደርጓል። ኧረ 900 ኬክ ነው የምናመጣው። 100 ነው አንድ ልብ 900 1 ሺህ የሚሰጠው አንድ ልብ 900 እኮ ነው። 900 1 ሺህ ማስ 1 ሺህ 1 ሺህ ጋይዝ 1 ሺህ 1 ሺህ እንሞላለን። 1 ሺህ ኧረ ጋይዝ 1 ሺህ 1 ሺህ ነው የምፈልገው። 1 ሺህ ባቡር ነው የምፈልገው። ከሰጡ ይስጡን። ባቡር ነው የምፈልገው። ባቡር ነው የምፈልገው። ባቡር ነው የምፈልገው። 10 ኮፍያ 10 ኮፍያ ያስፈልገኛል። 10 ኮፍያ በቃ አይሞሉም። እኔ አሁን ቀጥላል። ከሞሉ ሞሉ፣ ካልሞሉ ገርማ ሚኪ ካልሞላ ኦኬ ቀጥል። ቴንክ ሚኪ እና እኔው በአንጻሩ በልማት ረገድ ይህን ያህል ያስመዝግበናል፣ ይህን ያህል አድርገናል የሚሉ አሉ። ግን የተጨበጠ ተጨባጭ በተለይ በስንዴ ምርት በግብርናውም ዘርፍ ምናምን የተሻለ ብዬ የማስበው ሚዲያ ላይ ከማየው ኦሮሚያ ክልል በአንጻሩ የተሻለ ነው። ኦኬ ምንም አልሰራም የምትለው ክልልስ? ደቡብ እርስ በርስ ደቡብ ገና ብዙ ይቀራሉ። በጌታ በኢየሱስ ደቡብ ገና ብዙ ነገር ገና የሆነ ክልል ብዙ ነገር ህዝቡ ግን ነው ስማርት የሆነ ህዝብ ያለበት ደግሞ ደቡብ ስማርት አታይ ሩቅ ለምን ትሄጃለሽ? እውነት ግን እኔ እኮ ስለማውቃቸው ነው። እኔ በብዛት እዛን ማሳልፈው ሲሄድ እና ይመቸኛል። ክልሉ መሪ ነው ያጣው። አንደኛ ህዝብ ነው ደቡብ። ምን ያደርጋል ግን መሪ የለም። እርስ በርስ ቤት ይነዳሉ። ኦኬ አንድ ድል ይሰጠሃል ካለው የብልጽግና አባል አንደኛው ማውረድ ትችላለህ ብትል ማንን ነው የምታወርደው? ከብልጽግና ማዕከላዊ ኮሚቴ ላይ ነው ወይስ ዝም ብሎ ከሚኒስቴር እስር ቤት ላስገባው ሚኒስተር ኧረ እኔ አልፈራም። ባይዘ እኔ ዲያስፖራ እንደምትንበቆበቁት አይደለም እኔ ጉዳይ እኔ ቅንጣት አለ ምን ይመጣል? ቆይ ሚኒስተር የጤና ሊያ ቆንጆ ነች። ጤና ሚኒስተር አሪፍ ነው። ኢትዮ ቴሌኮም ውጤታማ ነው። ልማት ባንክ ባለፈው ወደ 6.8 ቢሊዮን ብር አትርፏል። ግብርና ሚኒስተርም አሪፍ ነው። መከላከያ ምን ማንላው ማወርዶ መውረድ አለበት። በቃ መቀነስ አለበት። ጥሩ ነገር አልሰራም የምትለው የከተማና ቤቶች ልማት ሚኒስትር መሬት አልሰጠህም መሰለኝ። ምን አገባው? መሬትና የከተማ ልማት ምንም አይገናኝም። መሬት ራሱን የቻለ ከተማ ልማት ኢኮኖሚ ከተማ ልማትና ቤቱ ምናምን ይባላል። ኧረ ቢሮ በጣም ተቀያይሯል። ባለፉት 4 ዓመት በጣም ብዙ ቢሮ ተቀያይሯል። ስማቸው የተቀየሩ ብዙ ቢሮዎች አሉ። የከተማ ልማት ምናምን ቤቶች ምናምን የሚባል በጣም ተቀያይሯል። በየእንትኑ ይቀያየራል በየሲዝኑ። አሁን እኔ የምጠይቅሽ እሺ፣ ሁለት ጥያቄ በአሁኑ እኮ ምንም አልጠየቅኩም። ጋይዝ እናሸንፋታ። ኧረ እናሸንፋት። አላሸንፍከኝማ። እንዴት ነው የምትጠይቀኝ? ስላላሸንፍከኝ አትጠይቀኝ። እሺ ጋይዝ እናሸንፋት። ኦኬ ግን እኔ ግን ብዙ አልጠየቅኩም። ብዙ ነው ያሸነፍኩ 5-6 ሺህ ምናምን፣ ግን ብዙ አልጠየቅኩም። ኤቭሪባዲ ታፕ ዘ ስክሪን። ቴንክ ዩ ከማል ታፕ ዘ ስክሪን። ከማል ቴንክ ዩ ኤቭሪባዲ ታፕ ዘ ስክሪን። አያሳስባችሁ ቤት ብልጽግና ማሰር ትቷል። በሀሳብ ልዕልና ነው የሚያለው። ማንም እንደፈለገ ቀኑ ሙሉ መንግስት ሲሳደቡ አይደል የሚሉት እዚህ ሀገር። ምን ማን ታስሮ ያውቃል? ኦኬ ሌላ ኢትዮጵያ በሌላ ሀገር ላይ ለምሳሌ በሌላ ጋይስ ታፕ ታፕ ዘ ስክሪን ቴንክ ዩ መጥቷል። ስፒድ ቻሌንጅ ኮፕሊንክ አድርጉ። ኦኬ ጥሩ ዘፋኞች አይደሉም ሀገርን ይበጠብጣሉ ከምትላቸው አርቲስቶች ሁለቱን ግለጽ። ዘፈን አልሰማም ባይዘ ትቻለሁ። የማትሰማበት ምክንያት? በጣም ኢየሱስን ስለምወደው በጣም
እና ዘፈን እጅጅ እያለ ይመጣ እግዚአብሔርም 3 ኬፕ እኔ ልጠይቃት ጋይዝ። ተወዳጅ ዌልካም ተወዳጅ። ኦኬ ግን ጥሩ አይደሉም የምትላቸው ፐርሶን ኢንተርቪው ጥሩ አይደሉም፣ ጥሩ ዘፋኞች አይደሉም፣ ለሀገር የሚጠቅሙ አይደሉም፣ ወይንም ደግሞ ጭንብላሞች ናቸው ምናምን ሀገር ይበጣል። ፕሮፌሽን አንደኛ ጋዜጠኛ ነው የምጠይቀው። አይ ነው ሞያ ለህዝቡ ድምፅ መሆን ይችላል። ለምሳሌ አጫሉ ሙዚቀኛ ነው፣ ግን ለህዝብም ድምፅ ነው። ነብሱን ይማረው። በያዘው ማይክ ህዝቤ ለሚለው ሰው ነፃነትን የጠየቀ ሰው ከመድፍ በላይ ማለት መድፍ ነው በእጁ ያዘው ማይክ አይደለም። እንደዚህ ለህዝባቸው ድምፅ የሚሆኑ ዘፋኞችን መቃወም አትችልም። መብታቸው ነው። ለሚወዱት ህዝብ የኔ ተጨቁኗል ላለው ህዝብ መጮህ ይችላል፣ መብቱ ነው። እንዴት ማለት አትችልም። ለወደደው ለፈለገው ማድረግ መብቱ ነው። ግን ስህተት ነው አትልም? ስህተት ነው አትልም? አንዳንድ ጊዜ አላየሁም እስካሁን አርቲስት ነው። እሺ ጋዜጠኞች አይደሉም። ሀሰት የሆነ ኢንተርቪው ነው የሚመዘግቡት። በእኔ አስተያየትና ግምገማ ልክ አይደለም፣ ያልሆነ ነገር ነው። አህያ በሬ ወለደች ነው የሚሉት የምትላቸው ጋዜጠኞችስ ውጭ ካሉትም አንጻራዊ ነው። አሁን እነዛ ሰዎች ልክ አይደሉም ብል ለእነሱ ልክ ናቸው። የተሳሳተ ኢንፎርሜሽን አሁን ለምሳሌ እንኳን የኛ ጋዜጠኞች አይደሉም፣ በሆነ ወቅት ላይ ሲኤንኤን እና ቢቢሲ ተከሰዋል። ሀሰት የሆኑ እንትኖችን በማቅረብ ማለት ሀሰተኛ የሆኑ ነገሮችን በማቅረብ ማለት ነው። ስለዚህ የኢትዮጵያ ጋዜጠኞች ወይም የኢትዮጵያ ሚዲያዎች ከምትላቸው ሁለቱን ግለጽልኝ። ይህ ግዴታ ነው። ሁለቱን ግለጽልኝ። ኢትዮጵያ ውስጥ ምን ሚዲያ አሁን ቴሌቪዥን የኢትዮጵያ ሚዲያዎች ውጭ ያሉ ሀገር ውስጥም ያሉ በኢትዮጵያ ቋንቋ የሚያስተላልፉ በኢትዮጵያ ሰዎች የሚያስተላልፉ ለምን እንደማልገጽልሽ ታውቂያለሽ? የመናገር መብት ነፃነትን ታምናለህ? እዚህ ሀገር የተምታታው ያ ነው። ፍሪደም ኦፍ ስፒች እና ሄት ስፒች ይለያያል። የእኛ ሰው ያልገባው ፍሪደም ኦፍ ስፒች መብትሽ ነው፣ ሄት ስፒች ነው ግን አሁን እየታያል። ስለዚህ እነዚህ ሚዲያዎች አሉ ብለህ የምታምን ከሆነ ወይም እነዚህ ጋዜጠኞች አሉ ብለህ የምታምን ከሆነ ሁለቱን ጥራለን። አክቹዋሊ አሁን ላይ አይቻላግም አላይምም፣ ግን ሄት ስፒች እና ፍሪደም ኦፍ ጋዜጠኞችን አሳልፎ ማውጣት ግን አትፈልግም ነው። የስራ ባልደረቦች የሙያ ጓደኞች ስለሆነ አሜሪካ ሆኜ አይደለም ማወራው እንዳልክ ነኝ። እዚህ ሆኜ ነው ማወራው። ማንንም አምልጬ ነው። ኧረ እኔ መብት እኔ ቅንጣት አልፈረም እኮ እኔ አሁን ለምሳሌ ብትጠይቀኝ የኢትዮጵያ ብሮድካስቲንግ አንድ ውሸታም ነው፣ ሁለተኛ ደግሞ ውጭ ካሉት ደግሞ 360ዎች ውሸታሞች ናቸው። ለእኔ ሁለቱም አንድ ብዙ ዩቱበሮች አሉ፣ ግን ብዙ ተከታይ ካላቸው የምለው የኢትዮጵያ ብሮድካስቲንግ መጠናት ያለበት መማር ያለበት አፕዴት ማድረግ ያለበት የጋዜጠኛ ሙያ አለው ብዬ አልልም። ለእኔ ገባ ብዙ መዘገብ ያለባቸውን ነገር አይዘግብም። ኢቢኤስም አልኩኝም። ኢቢሲ ባይዘው በሚገርም በአዲስ ፕላትፎርም መጥቷል። አይ ሆፕ እናያቸው። ስቱዲዮ መቀየርና ሰዎችን መቀየርና ካሜራና ስክሪን መቀየር ማይክ መቀየር በጣም ነው የሰለቸኝ። ኤቭሪባዲ ታፕ ስክሪን እናሸንፋትና እኔ ልጠይቃት። ስለዚህ እኛ ምንድን ነው ኢቢሲ ባለፈው ጊዜ ቆንጆ ስቱዲዮ ቆንጆ ፎቅ ሰርቷል። አሁንም ደግሞ ተመልሶ ሰርቷል። አሁን በሶስተኛው የምንጠብቀው ሪያሊቲ የሆኑ የኢትዮጵያን ነገሮችን በሙሉ የሚያቀርብ ሆኖ ለህዝቡ ታማኝነት ታፕ ስክሪን መጠየቅ አልፈልግም። በሷ ቀጥል። አሁንም ትጠየቃለህ። አሁንም እንደዚህ የጋዜጠኛ በግል የምታደንቀው ጋዜጠኛ እኔ ለእኔ ፒክቸሬ ነው የተማርኩበት የምትለው ጋዜጠኛ አይኔ ቴንኪዩ ነብሱን ይማረው አርፏል። ከተማ ኃይለማርያም በጣም ወዶ ጋዜጠኛ ነበር። ትልቁ ሰው ያል ተለቅ ያለ ሰው አታውቂውም? ተይ ሂጂ አንቺ ከወጣሽ በኋላ ከተማ ኃይለማርያም እኔ በጣም የምከታተል በነገር ጋዜጠኞችን ከተማ ኃይለማርያምን ታውቂያለሽ? ሰምቻለሁ። ትልቅ ሰውዬ ነው አይደለ? የኢትዮጵያ ብሮድካስቲንግ ውስጥ የሚሰራ የነበረ በጣም ሲሞት ነው መሰለኝ በጣም ወዶ ሰው ከተማ ኃይለማርያም ነው። እሱ ነው እንትን ውይ በጣም እና ሬዲዮ ላይ በዛት የሆነ ሰዓት ላይ ከተማ ኃይለማርያም ስብን መሀመድ እነ ደምሴ ዳምጤ ምናምን በዛ ሰዓት ነው ቴሌቪዥን በቃ ሬዲዮ በጣም ስለምወድ እንደውም እኔ ሬዲዮ ጋዜጠኛ ነበር መሆን የመሰለኝ። ቴሌቪዥን ላይ እንዴት እንደወጣው አላውቅም፣ ግን ሬዲዮ በጣም መንገድ እንደ ምን ሆነሽ እኔ እግዚአብሔር ፉል ፓኬጅ ጋዜጠኛ ሆነ ነው የማውቀው። አንሊሚትድ
የሰጠኝ እግዚአብሔር ለኔ አንሊሚትድ እውቀት፣ አንሊሚትድ ጤና፣ አንሊሚትድ ሰላም፣ አንሊሚትድ ረፍት፣ አንሊሚትድ ነው የሞላልኝ። ባይዘ በተለይ ጤና አንሊሚትድ ነው የሰጠኝ። ኦኬ ከሴቶች ጋዜጠኞች ማንን ትወዳለህ? የእናት ፋንታ ውቤ ውይ እንዴት እንደምወዳት ድምጿን፣ በተለይ የእናት ፋንታ ውቤን በጣም ነው የምወዳት። ኦኬ ሌላ ምን ልጠይቅህ? ገንዘብ ብቻ ነው የሌለኝ፣ ሁሉ ነገር አለ፣ ገንዘብ ብቻ ነው የሌለኝ። አብሽር ገንዘብ ይመጣል፣ ዋናው ጤና ነው። ሲሳይ አጌና እኔም ድሮ የምወደው ጋዜጠኛ ደስ ይለኛል፣ አከብረዋለሁ። መውደጫ ማከብረው ጋዜጠኛ ነው። እርጋታው፣ አነጋገሩ፣ የቃላት አወራወሩ ሰዎችን እንደዚህ በቃ በእርጋታ አናግሮ የሚያወጣ መሆኑን ስለሆነ ደስ ይለኛል። አራት ሀባ ኦኬ። አሁን ወደ ሌላ ጥያቄ እንሄድ። ከእንትን ወጣ ብላ ማለት ነው ወደ ቀልድ እንሄድ። በህይወቱ ስንት ገርል ፍሬንድ ይዘህ ታውቃለህ? አንድ ጨምሮልኝ፣ አንድ ጨምሮ ሰው መጥቷል። አንድ ጨምሮ ገርል ፍሬንድ ስንት ገርል ፍሬንድ ኤክሶች? በጣም ሲሪየስ ነቱ ለአንድ ቀን ሳይሆን ሲሪየስ ከሆነ ሁለት ብቻ በ30 ዓመት ውስጥ ሌሎቹ ዝም ብለው ነበሩ ማለት ነው። አሁን ፌመስ ከሆንኩ በኋላ ነው እሱንም እንጂ አንቺ እኮ እኔ በጣም ስርዓት ያለኝ የቤተክርስቲያን ልጅ እኮ ነኝ። ዝናው ነው ገርል ፍሬንድ የሚያዘና ሴክስ ማድረግ እኮ ከስርዓት ጋር የተያዘ ነገር አይደለም። እንደ ብልግና በጌታ በኢየሱስ ስም አንዴ ከቤቱን ማሳጅ ቤት አደረግሽው እኮ አካውንት የለን በናዝሬቱ በጌታ አረ ወይኔ ደብል ነው። ወኔ ወሬ ከጀመርኩኝ ያረ ደብል ነው። አይኔ አሁን ወኔ ደብል ነው። ቴንክ ዩ በጣም ደብል ነው ጋይስ። ሳሲ ቴንክ ዩ አይኔ ይስቱ ሌት ኔ ቆንጆ ሀገር የምትሆኙ ነገር አለ ደግሞ ብድግ ብለሽ የ16 ዓመት ልጅ የምትሆኙ ነገር አለ መሀል ላይ ተነስተሽ ወደ ጥያቄ ገባ። እኔ እኮ ነኝ ያሸነፍኩ። ወደ ጥያቄ ገባ። ኦኬ ምን አይነት ማለት ጓደኛ ምን አይነት አቋም ቢኖራት፣ ምን አይነት እንትን ቢኖራት፣ ምን አይነት ስራ ቢኖራት፣ ምን አይነት እንትን ብትሆን ነው ደስ የሚልህ? ምን አይነት ሴት ነው አታስቀኝ። ምን አይነት ሴት ነው የምትፈልገው? እንዲህ አይነት ሴት ነው የምወደው ደግሞ ሪከርድ አድርጎ አሉችን። እሺ ወዳት ሴት የመጀመሪያዋ ጨርሰሽ ሀፒ በርዝዴይ እንለዋለን። ስታችላል ማገባት ቺክ ቀይ ብትሆን ደስ ይለኛል። መጀመሪያ ከለሯ ቀይ ቢሆን ደስ ይለኛል። ቀይ ሴት አዎ። አቋሟ የዲቻ ዲቻ ምንድን ዲቻ ወላይታ የወላይታ አቋሚያ በቃ እንደዛ ደቡብ ቂጣም እንደዚህ ጡታም እንደዚህ የቀጫጫ መንፈስ ወጋው ቀጫጫ ነው። እና ሶስተኛ ስራ ቢኖራት ጥሩ ነው። ከሌላት ከወደድኳት የኔ ስራዬ ነው ማድረጋት እንደሆነ ከኔ ጋር ትኖራለች፣ ችግር የለም። እሱ አያሳስበኝም። ከምንም በላይ ግን እግዚአብሔር ይስጠኝ ትዳር። ስንት ልጅ መውለድ ይፈልጋል? 6 ያበደ ልጅ ከራሚ ሰዓት የላዙ 6 ልጆች። አይደክምህም? እግዚአብሔር አይድክም። ቴንኪው አንቺ አያገባሽ። እኔ ለምተኛው አንቺ ምን የምከለክል መሰለህ? ኦኬ እንደዚህ አይነት ሴት ወይኔ ላሸንፍ አይኔ ወይኔ እንዳል ስማርት እግዚአብሔር አይንዬ ስማርት ያርሶ ስማርት ማማዬ ወይኔ እግዚአብሔር በጣም ጎበዝ ነሽ። በጣም ደግሞ አያስወራኝም እኮ። ኦኬ ምን ልጠይቀው? ጠፋብኝ ራሱ። ምን ልጠይቀው? እኔ ልጠይቃት። እሺ እንዳልክ አሁን የአብይ አህመድ ዛሬ በርዝዴይ ነው። ሀፒ በርዝዴይ ዝፈንለት ወይ ምንድን ነው? ሀፒ በርዝዴይ አብቹ ነጋ እንኳን ተወለድክ አብይ አህመድ አሊ የበሻሻው ጀግና በለው መንግስት። የምን የበሻሻ መንግስት? የበሻሻማ መንግስት ነው፣ የኢትዮጵያ መንግስት ነው። ከበሻሻ ነው። ከበሻሻ የተነሳ አራዳ ጭስ እኮ ዘር ማድረግ እንዳለ አራዳ ልጅ። ሀፒ በርዝዴይ አብይ አህመድ አሊ። ኦኬ ሁለተኛ ጻፉልኝ፣ ጠፋብኝ እኮ
እንትን እያለኝ ማለት ነው እያዋራኝ ጻፉልኝ ምን ልጠይቀው? ኦኬ ከኢትዮጵያ ከተማ ውስጥ የት ክልል መኖር በቃ ብኖርባት መኖር የምፈልግባት ሀገር ከክልል ፈልጌ ያጣሁ እኮ ፓፓ። የት ክልል መኖር የምፈልገው ፈልጌ ያጣሁ። ላይቭ ላይ ያለ መስሎኝ እኮ አባቴ ላኩ